በነገራችን ላይ በዓለማችን በገዳይነቱ አስፈሪ የሆነው እንስሳ ከሳንቲም እንደሚያንስ ታውቃላችሁ? በነጋ በጠባ ቁጥር በአካባቢያችን ከብዙ አይነት እንስሳት ጋር እንገናኛለን። ሁሉም አይነት እንስሳቶች ታዲያ የየግል ጥቅምና ጉዳት አላቸው። በዛሬውም ፕሮግራማችን በዓለማችን ላይ በገዳይነታቸው ተወዳዳሪ የሌላቸውን 10 እንስሳቶች እናስቃኛችኋለን። እስከ ፍጻሜው አብራችሁን የተዝናናችሁ ዕውቀትን ሸምቱ። አንደኛ፣ የወባ ትንኝ። የወባ ትንኝ አደገኛ የሆነው ለምንድን ነው? ምክንያቱም የወባ ትንኞች እንደ ወባ፣ የዴንጊ ትኩሳትና ዚካ ቫይረስ ባሉ በሽታዎች ምክንያት በየዓመቱ ከ1 ሚሊዮን በላይ ለሚሞቱ ሰዎች የሞት ተጠያቂ ናቸው። በዚች በጣም ትንሽ በምትመስል እንስሳ እስከ ዛሬ ድረስ በዓለማችን ላይ ከ1 ሚሊዮን በላይ ሰዎች በየዓመቱ ይሞታሉ። በሚገርም ሁኔታ ሴት ትንኞች ብቻ ሰዎችን የሚነክሱ ሲሆንና ቅድም ላልናቸው በሽታዎች ምክንያት ሲሆኑ፣ ወንዶች ትንኞች ግን የአበባ ማር ብቻ ይመገባሉ። ሁለተኛ፣ ቦክስ ጄሊፊሽ። ይህ እንስሳ ለምን አደገኛ ተባለ? ይህ እንስሳ በጣም አስፈሪና አደገኛ ከሆኑ እንስሳቶች መካከል ነው። ይህ እንስሳ ከነካችሁ ወይም መርዙን ካስተላለፈባችሁ በደቂቃዎች ውስጥ የልብ ድካም፣ ሽባና ሞት የመሳሰሉ ጉዳቶችን ሊያስከትል ይችላል። ይህም እንስሳ በኢንዶ ፓሲፊክ ክልል ውስጥ ብቻ ይገኛል። የቦክስ ጄሊፊሽ አስገራሚ እውነታ። ይህ እንስሳ 24 አይኖች ያሉት ሲሆን ነገር ግን ምንም አይነት አንጎል በውስጡ የለውም። ሶስተኛ፣ ሳልት ወተር ክሮኮዳይል። ለምን አደገኛ ተባለ? ይህ እንስሳ በዓለማችን ላይ በደረታቸው ተሳቢ ከሆኑ እንስሳት መሃል በጣም ትልቁና ረጅሙ እንስሳ ነው። እስከ 23 ጫማ ርዝመት ያለውና የመንከስ ኃይሉ ደግሞ እስከ 3700 ፒኤስአይ ይሆናል። በየዓመቱ በመቶዎች ለሚቆጠሩ ጥቃቶች ተጠያቂ ነው። የጨው ውሃ አዞዎች አስገራሚ እውነታ ደግሞ በትንሹ እስከ 70 ዓመታት ሊኖሩ ይችላሉ። አራተኛ፣ አፍሪካን ላየን ወይም የአፍሪካ አንበሳ። ይህ አንበሳ በሌላው ዓለም ካሉ እንስሳቶች ተለይቶ ለምን አደገኛ ተባለ? እኚህ አንበሶች በጣም አደገኛ ሲሆኑ ትልቅ ከሚባለው እንደ ጎሽ ካሉ እንስሳት ጀምሮ እንደ ሰው ያሉ ትላልቅ አዳኞችን በከፍተኛ ሁኔታ በማደን የሚገድሉ እንስሳዎች ናቸው። በአፍሪካ ውስጥ በየዓመቱ ከ250 በላይ ሰዎች በዚህ እንስሳ ይሞታሉ። ታዲያ የዚህ እንስሳ አስገራሚ እውነታ ደግሞ አንበሳ ብቸኛው የድመት ቤተሰብ ሆኖ ኩራት በሚባል ቡድን ውስጥ የሚኖር እንስሳ ነው። አምስተኛ፣ ዳርት እንቁራሪት። ይህ እንስሳ አደገኛ የሆነው ለምንድን ነው? ታዲያ ይህ እንስሳ ቆዳው በጣም ኃይለኛ የሆነ መርዛማ ንጥረ ነገር ያመነጫል። ይህም እንቁራሪት በአንድ ጊዜ 10 ሰዎችን በመቀስፈት ሊገድል ይችላል። እንስሳውም በመካከለኛውና በደቡብ አሜሪካ ክልሎች ውስጥ ይገኛል። የዚህ እንስሳ አስገራሚ ሁኔታ ታዲያ የአገሬው ተወላጆች መርዛቸውን ተጠቅመው ለአደን ዳርትን ለመምታት ወይም ራሱን በራሱ ለመግደል የራሱን መርዝ ይጠቀሙበታል። ስድስተኛ፣ ኬፕ ቡፋሎ ወይም ጎሽ። ጎሽ አደገኛ የሆነው ለምንድን ነው? ይህ እንስሳ ጥቁር ሞት በመባል ይታወቃል። ከየትኛውም እንስሳቶች በበለጠ ሁኔታ በአፍሪካ ውስጥ ብዙ አዳኞችን በየዓመቱ በመግደል ቀዳሚ እንስሳ ነው። በጣም ኃይለኛና ለመገመት አዳጋች የሆነ እንስሳ ነው። ሰባተኛ፣ ብሉ ሪንግድ ኦክቶፐስ። አደገኛ የሆነው ለምንድን ነው?
ይህ እንስሳ በውስጡ የያዘው መርዝ ቴትሮዶክሲን ይባላል። ይህን በጣም መርዛማ ነገር በውስጡ የያዘ ሲሆን ይህም መርዝ እንግዲህ በነካችሁ በደቂቃዎች ውስጥ ሰዎችን ሽባ የሚያደርግና የሚገድል ነው። እንስሳውም በሁሉም አካባቢ ሳይሆን በፓስፊክ እና በህንድ ውቅያኖሶች ውስጥ ብቻ ይገኛል። ታዲያ አስገራሚው የዚህ እንስሳ እውነታ ደግሞ ይህ እንስሳ በውስጡ የማብራት ኃይል ያለው ሲሆን ማብራቱንም የሚያበሩት ስጋት ሲሰማው ብቻ ነው። 8ኛ ፖላር ቢር ወይም የዋልታ ድብ። ይህ እንስሳ አደገኛ የሆነው ወይም ለምን አደገኛ ተባለ? ይህ ድብ የዓለማችን ትልቁ የምድር ላይ ስጋ በል እንስሳ ነው። የዋልታ ድብ እጅግ በጣም ጠበኛና ሰዎችን በማደንም የታወቁ እንስሶች ናቸው። የሚኖሩትም በአርክቲክ ክልል ብቻ ውስጥ ነው። የዚህ እንስሳ አስገራሚ እውነታ ታዲያ የዋልታ ድቦች በሚደንቅ ሁኔታ በትንሹ ከ20 ማይል ርቀት ላይ አዳኝን ማሽተት ይችላሉ። 9ኛ የኤሽያ ኮብራ። ይህ እንስሳ ለምን አደገኛ ተባለ? ይህ እንስሳ በውስጡ የያዘው መርዝ የመተንፈሻ አካላቶችን ወዲያው በማድከም የትንፋሽ እጥረት እንዲያጋጥም የሚያደርግና በሰዓታት ውስጥ ያለምንም ቅድመ ሁኔታ ሞት የሚያስከትል ነው። በእስያ ውስጥ በየዓመቱ ከ50 ሺህ በላይ ለሚሆኑ ህዝቦች ሞት ተጠያቂ የሆነም እንስሳ ነው። አስገራሚው የዚህ እንስሳ እውነታ ታዲያ የእስያ ኮብራዎች አዳኞችን ለማሳወር ወይም አይናቸውን ለማጥፋት እስከ 6 ጫማ የሚደርስ ርቀት ባለው መጠን መርዝ መትፋት ይችላሉ። 10ኛ ሞሳሳውረስ። ይህ እንስሳ የጠፋ ቢሆንም ወይም በመጥፋት ላይ ያለ እጅግ አስደናቂ እንስሳ ነው። ይህ እንስሳ ታዲያ ለምን አደገኛ ተባለ? በመጥፋት ላይ እየደረሰ ያለ እንስሳ ሲሆን ይህ እንደ አፈ ታሪክ የሚነገርለት እንስሳ በባህር ውስጥ ካሉ ተሳቢ እንስሳት ወይም በጊዜው ከነበሩት እንስሳት በጣም አደገኛና ርህራሄ የሌለው መጥፎ እንስሳ ነው። በሚያስደንቅ ሁኔታ ርዝመቱ 50 ጫማ ድረስ ይደርስ ነበር። የዚህም እንስሳ አስገራሚ እውነታ ሞሳሳውረስ ሻርኮችን ጨምሮ በባህር ውስጥ ለማደን የሚገቡ አዳኞችን ሙሉ በሙሉ በአንዴ ሊውጥ ይችላል። የዛሬውም ፕሮግራማችን እዚህ ላይ አበቃ። በሚቀጥለው እስክንገናኝ በቸር ቆዩን።